ሰላም ጤና ይስጥልን ውድ ወላጆች፣ ዛሬ የምንነጋገረው ነገር እጅግ አሳሳቢና እያንዳንዱ ወላጅ ሊያውቀው ስለሚገባ ጉዳይ ነው። ብዙዎቻችን አንድ ሕፃን ሲወለድ አንጎሉ ልክ ገና ምንም ያልገባበት እንደ ባዶ ቤት ይመስለናል። ነገር ግን ልጆቻችሁ ከመወለዳቸው ጀምሮ እስከ 5 ዓመት ድረስ አንጎላቸው በሰኮንድ ከ1 ሚሊዮን በላይ አዳዲስ የነርቭ ግንኙነቶችን ወይንም ኒውራል ኮኔክሽንስ ይፈጥራል። ይህ ማለት ሕፃኑ በሚያየው በሚሰማው እና በሚነካው ነገር ሁሉ አንጎሉ እየተቀረጸ ነው ማለት ነው። ነገር ግን ወላጆች ዛሬ በዚህ የልጆቻቸው አንጎል ግንባታ ላይ ትልቅ እንቅፋት እየተፈጠረ ነው። እኛ ለልጆቻችን ንጹህ ምግብና ምቹ አልጋ ለማቅረብ እንጨነቃለን። ነገር ግን በቤታችን ውስጥ በዝምታ የልጆቻችንን አእምሮ የሚሰርቅ ትልቅ ጠላት እንዳለ ዘንግተነዋል። እርሱም በኪሳችን ውስጥ ያለው ስልካችን ወይም በሳሎናችን ውስጥ ያለው ቴሌቪዥናችን ነው። ልጆቻችን እኮ ይማሩበታል ብለን የምናስባቸው እነ ኮኮሜሎንና ቤቢ ሻርክ ሳናቃቸው የልጆቻችን የነርቭ ስርዓት እየበከሉ ነው። ዛሬ በዚህ ቪዲዮ ይህ በልጆቻችን አንጎል ላይ የሚያሳድረውን ጉዳትና ምን ማድረግ እንዳለብን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። እንኳን ወደ ኬጂ እውቀት ኬጂ ናውሌጅ ዩቲዩብ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ኦቨር ስቲሙሌሽን ወይም ከመጠን ያለፈ መነቃቃት ስንል ምን ማለታችን ነው? በዚህ በምናየው አውድ ውስጥ ኦቨር ስቲሙሌሽን ወይም ከመጠን ያለፈ መነቃቃት ማለት የአንድ ሕፃን አእምሮ ሊሸከመውና ሊያቀነባብረው ከሚችለው በላይ የሆኑ መረጃዎች፣ ያ ማለት ምስሎች ወይም ድምጾች ወይም ንዝረቶች በአንድ ጊዜ ሲጫኑበት የሚፈጠረው የአእምሮ መጨናነቅ ማለት ነው። ይህ ሕፃን አንጎል ለተፈጥሯዊ ፍጥነት የተፈጠረ ነው። ያ ማለት ሕፃናት ዓለምን የሚረዱት በዝግታ ነው ለማለት ነው። ለምሳሌ እናቱ ፈገግ ስትልለት፣ አባቱ በዝግታ ሲያወራው ወይም መሬት ላይ ተቀምጦ በአሻንጉሊት ሲጫወት፣ እነዚህ ሁሉ ረጋ ያሉና የአንድ ሕፃን አንጎል ሊያቀነባብራቸው የሚችሉ ክንውኖች ናቸው። በዚህ ጊዜ ልጆቻችን አንጎላቸው ለኦቨር ስቲሙሌሽን ወይም ከመጠን ላለፈ መነቃቃት አይጋለጡም ማለት ነው። ነገር ግን ወደ ስልክ ወይም ወደ ቴሌቪዥን ስክሪን ስንመጣ ነገሩ ይቀየራል። እንደ ኮኮሜሎን ያሉ ለሕፃናት የተዘጋጁ የካርቱን ፊልሞችን ብንወስድ በየ1 ወይም 2 ሰከንዶች መካከል ምስሎች ይቀያየራሉ። ካሜራው በየሰከንዱ ይዞራል፣ ይቀርባል፣ ይርቃል፣ ደማቅ ቀለማቶች ይለዋወጣሉ። በዚህ ሰዓት የሕፃኑ አንጎል እያንዳንዱ ለውጥ ለመረዳት ይሞክራል። ነገር ግን ሳይረዳው ሌላ ምስል ይተካበታል። ይህ የምስል ናዳ በሕፃኑ ላይ ከፍተኛ የአእምሮ ድካምና ጭንቀት ይፈጥራል። ልክ አንድን ትልቅ ሰው በጣም ፈጣን በሆነ ሮለር ኮስተር ላይ ለሰዓታት እንደማስቀመጥ ማለት ነው። ሕፃናት እነዚህን ተከታታይ የብርሃን የድምፅና የምስል ናዳዎች የመቋቋም አቅም ስለሌላቸው አንጎላቸው በከፍተኛ የጭንቀት ደረጃ ላይ እንዲቆይ ይገደዳል። በዚህ ሰዓት ሕፃኑ በድንጋጤ ስክሪኑ ላይ ይፈጣል። ይህ ደግሞ ትኩረት ሳይሆን ከፍተኛ የሆነ የንቃተ ህሊና መጥፋት ወይም የመደንዘዝ ሁኔታ ነው። ብዙ ወላጆች ልጄ ስልኬን ስቀበለው ወይም ቴሌቪዥኑን ሳጠፋው ለምን ይጮሃል ብለው ይጠይቃሉ። ነገሩ እንደዚህ ነው። ዶፓሚን የሚባለው የአንጎላችን ኬሚካል ነው። እነዚህ ለሕፃናት የተዘጋጁ የካርቱን ፊልሞች የተሰሩት የልጆቻችንን ቀልብ በኃይል ለመሳብ ነው። በየደቂቃው የሚለቀቁት ደማቅ ቀለሞችና ፈጣን ሙዚቃዎች በልጆቻችን አንጎል ውስጥ ከፍተኛ የደስታ ኬሚካል ወይም ዶፓሚን እንዲረጭ ያደርጋሉ። ይህ ደግሞ በልጆቻችን ዘንድ ሱስ ይፈጥራል። ልጆ ስክሪኑን ሲያይ ከፍተኛ መነቃቃት ውስጥ ይገባል። ስክሪኑ ሲጠፋ ግን አንጎሉ በድንገት ባዶ ይሆናል። ይህ ማለት በልጆ ውስጥ ያለው ከፍተኛ የመነቃቃት ስሜት በአንድ ጊዜ ይወርዳል። በዚህ ጊዜ ልጆ መበሳጨት፣ መጮህና መቆጣት ይጀምራል። ይህ የባህሪ ችግር ሳይሆን የሱስ ማቆሚያ ምልክት ነው። ከዚህ በላይ አደገኛው ነገር ደግሞ ተራው ዓለም ለልጆ እንዲሰላች ማድረጉ ነው። ይህ ማለት ልጆቻችሁ መጽሐፍ ሲያዩ፣ መሬት ላይ ሲጫወቱ ወይም ከሰው ጋር ሲያወሩ እንደ ስክሪኑ ፈጣን ስላልሆነላቸው ልጆች ትኩረት ማድረግ አይችሉም። ለምሳሌ ልጆቻችሁ ትምህርት ቤት ሲገቡ አስተማሪውን ማዳመጥ ይከብዳቸዋል። የቋንቋ መዘግየትን ያስከትላል። ምክንያቱም ሕፃናት ቋንቋ የሚማሩት ከሰው ጋር በመነጋገር እንጂ ቪዲዮ በማየት አይደለም። እናም የእንቅልፍ መዛባትንም ያመጣል። ምክንያቱም ከመጠን በላይ የነቃ አንጎል ስለሚኖራቸው ማታ ለመተኛት ይቸገራሉ። በዚህም የተነሳ ሕይወት ሰለቸኝ የሚል ስሜት በልጆቻችሁ ላይ እንዲሰማቸው ያደርጋል። ዋና ዋናዎቹ ጎጂ ሾዎች ወይም ለሕፃናት የተዘጋጁ የካርቱን ፊልሞችን እስኪ ጥቂቶችን ልንገራችሁ። ኮኮሜሎን፣ ቤቢ ሻርክ፣ ብሊምፒ እና ፓው ፓትሮል ናቸው። ነገር ግን ሌሎችም ሊኖሩ ይችላሉ። እነዚህ ለሕፃናት የተዘጋጁ የካርቱን ፊልሞች ካሜራቸው በየሰኮንዱ ይዞራል፣ ይቀርባል፣ ይርቃል፣ ደማቅ ቀለማቶች ይቀያየራሉ። ስለዚህ ወላጆች እነዚህ ሾዎች ለልጆቻችሁ ጎጂ ናቸው ማለት ነው። ስለዚህ ወላጆች
ከላይ ያየናቸው ለህፃናት የተዘጋጁ የካርቱን ፊልሞች ለልጆቻችን ጎጂ መሆናቸውን ካየን ወይም ካወቅን ምን እናድርግ? የህፃን አንጎል እንደ ደረቅ ድንጋይ የተቀረጸ አይደለም። ይልቁንም እንደ ፕላስቲክ ወይም እንደ ለስላሳ ጭቃ ነው። በምንሰጠው ልምምድ መሰረት ቅርጹን ይቀይራል። ስለዚህ ልጆቻችን ከእነዚህ ጎጂ ከሆኑ የካርቱን ፊልሞች ለማራቅ ደረጃ በደረጃ እንመልከት። ደረጃ 1 ቀርፋፋ የሆኑ የካርቱን ፊልሞችን ለልጆቻችሁ መምረጥ። ልጆን ከስክሪን ሙሉ ለሙሉ ማራቅ ካልተቻለ ምስላቸው ረጋ ያሉ ሾዎችን ይምረጡ። ለምሳሌ ሊትል ቢር ወይም ሳራ ኤንድ ደክ። እነዚህ ሾዎች ወይም የካርቱን ፊልሞች ካሜራቸው አይሮጥም፣ ሙዚቃቸው ረጋ ያለ ነው፣ ንግግራቸውም ግልጽ ነው። ደረጃ 2 ተፈጥሯዊ ጨዋታን ማበረታታት። አፈር መቆፈር፣ በውሃ መጫወት፣ ወረቀት መቅደድ ለህፃን አንጎል ከማንኛውም ቪዲዮ በላይ ትምህርት ይሰጣሉ። ደረጃ 3 አብሮ መሆን። ልጆቻችሁን ስክሪን ወይም ስልክና ቴሌቪዥን ፊት ብቻቸውን ከመተው አብራችሁ መጽሐፍ እያያችሁ አውሯቸው። ቋንቋ የሚለመደው በንግግር እንጂ በመስማት ብቻ አይደለም። ምክንያቱም ድምፅና ምስል ወደ አይምሯቸው ይፈሳል እንጂ እነሱ ምላሽ አይሰጡም። ይህ ደግሞ የቋንቋ እድገት መዘግየትን ያመጣል። ደረጃ 4 ስክሪን ማቆምና ትዕግስት። እስኪያድጉ ድረስ ልጆቻችሁን ከስክሪን ማላቀቅ። በዚህ ሰዓት ልጆቻችሁ ስክሪን ስትቀሟቸው ሊያለቅሱ ይችላሉ። ለጥቂት ቀናት ይከብዳል። ነገር ግን ከሳምንት በኋላ ልጆቻችሁ በተሻለ ሁኔታ ሲተኛና ረጋ ብሎ ሲጫወት ታዩታላችሁ። ውድ ወላጆች፣ ልጆቻችሁ የሚያስፈልጓቸው የእናንተ ትኩረት እንጂ እንደ ኮኮሜሎ ያሉ የካርቱን ፊልሞች አይደሉም። ስለዚህ ስልኮቻችሁን አስቀምጡና ልጆቻችሁን አይናቸውን እያያችሁ ለጥቂት ጊዜ አውሯቸው። በቃላት የማይገለጽ ትልቅ የአንጎል ግንባታ እያከናወናችሁ እንደሆነ ወቁ። ዛሬ የምታደርጉት ጥንቃቄ ለልጆቻችሁ የነገ ትምህርት ጥንካሬ፣ የአእምሮ ጤናና የባህሪ መረጋጋት መሰረት ነው እላለሁ። ይህ ቪዲዮ ለሌሎች ወላጆችም እንዲደርስ ሼር ማድረጋችሁን አትርሱ። ቻናሉን ሰብስክራይብ በማድረግ እኔንም አበርቱኝ እያልኩ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ጤና ይስጥልኝ።